ሰላም ቤተሰብ፣ ዛሬ ፀጉሬን ሁለት ቦታ ሰራዋለሁ። አረብ ሀገራት ላይ ያላችሁ ልጆች እንዴት ፀጉራችሁን ሁለት ቦታ መስራት እንደምትችሉ ግራ የገባችሁ ልጆች፣ እንግዲህ እኔም አልችልም፣ ግን ያው ከሚበጣጠስ ወይም ደግሞ ከሚሰባበር በዚህ መንገድ ቢያንስ ብንሰራው አሪፍ ነው ብዬ አስባለሁ። በመጀመሪያ እኔ በእጄ ነው ብዙ ጊዜ ማፍታታው ፀጉሬን፣ ምክንያቱም በማበጠሪያ ባበጠርነው ቁጥር ታውቃላችሁ ሞር ፀጉራችን ይነቃቀላል። ፀጉራችን ደግሞ እንዳይነቃቀል በቻልነው መጠን በእጃችን ብናፍታታው አሪፍ ነው ብዬ አስባለሁ። ስለዚህ እስኪ እንሞክራ። እየሰራሁት ነው። አረ ጎብዣለሁ። እናንተም እስኪ ሞክሩ፣ እንደዚህ ተለማመዱ። ባይዞ ፀጉራችሁን እራሳችሁ ስትሰሩትና ሌላ ሰው ሲሰራው በጣም ልዩነት አለው። አንደኛ በራሳችሁ እጅ ሲሰራ ሁሌ እራሳችሁ ስለምትሰሩት አንድ አይነት እጅ ስለሚሆን አይበጣጠስም፣ አይነቃቀልም። የማደጉ ጉዳይም በአንድ ሰው ላይ የተወሰነ ስለሆነ ብዙ እንትን አይልም ማለት ብዙ አይዳግተውም ማለት ነው። ከእናንተ የሚጠበቀው ነገር ትሪት የምታደርጉት ከሆነ ማለት ነው። ስለዚህ ይኸው እኔ እንግዲህ ፀጉሬን በዚህ መልኩ እየሰራሁት ነው። እናንተ እስኪ እየሰራችሁ ነው ወይ? ኮሜንት አድርጉልኝ። አዲስ ሆናችሁ ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ አበረታቱኝ። የማውቃቸውን የተለያዩ ቲፖች ለፊት የምጠቀማቸውን ጭምር ፖስት ስለማድረግላችሁ ማለት ነው። እንዲሁም እናንተ ደግሞ የምትጠቀሙት ካለ እናንተ እየነገራችሁኝ። እንግዲህ ይኸው ይህም በሚመስል ሁኔታ ይሄ ፀጉር ተሰርቶ እያለቀ ነው። ኧረ በጣም ጎብዣለሁ በእውነት። ይህን የመሰለ የሚያምር ፀጉር ሰራው ማለት ነው። ያው ሁለተኛው በዚህ መልኩ እንግዲህ እየሰራሁት ነው። እስኪ መጨረሻውን ደግሞ አብረን እናያለን። የፀጉሩን መጨረሻ ይህን የመሰለ ፀጉር አሰራር እንዴት አገኛችሁት? ከመቶ ስንት ይሰጠዋል? ኮሜንት አሉ። እንዲሁም ሰብስክራይብ እና ላይክ አድርጎ